Salam, እንዴት ናችሁ? This is Johnny again. We are back with another video. በዛሬ ቪዲዮአችን የምናወራው ስለ PDI array matrix and chart examples of them ነው። በባለፈው ያው ስለ አንዳንድ ነገሮች አውርተን ነበረ። ያው PDI arrayዎችን ነው በእርግጥ ያወራነው ከፋፍለን፣ ግን ደግሞ አሁን የት እንደሚገኙ እንዴት እንደሚገኙ የትኛው ከየትኛው ይቀድማል ምናምን የሚለውን ነገር በኤግዛምፕል እናየዋለን ማለት ነው። ወደ ቪዲዮ እሺ PDI array matrix PDI array ማለት ፕሪሚየም ኤንድ ዲስካውንት አሬይ ማለት ነው። ኦር ደግሞ POI ኦር ደግሞ ኤሪያ ኦፍ ኢንትረስት ምናምን ያሉ ብዙ ስም አላቸው እና ያው ተመሳሳይ ነው ነገሩ፣ ግን በፕሪሚየም እና በዲስካውንት ሳይድ የሚገኙ አሬዎችን ነው የምናየው ማለት ነው ከፋፍለን። ሶ ከፕሪሚየም ጀምርና እዚህ ጋር ስናይ ምን አለ? ኦልድ ሃይ ኦር ሎ አለ። የትኛውም አይነት እንትን ሲጀምር የሆነ ሃይ ኦር ሎ አይነት ነገር ፈጥሮ ነው እንትን የሚለው አይደለ? ከዛም በኋላ ላይ ምን ይቀጥላል? ሪጀክሽን ብሎክ ይቀጥላል። ላስት ታይም አይተን ነበር እያንዳንዳቸው ከነ ዴፊኒሽናቸው እና ጀስት ፓተርኑን ብቻ ድሮ አድርገን አይተን ነበረ። ብቻ ሪጀክሽን ብሎክ ይቀጥላል። ከሪጀክሽን ብሎክ ቀጣይ ቤሪሽ ኦርደር ብሎክ ይቀጥላል። ኦርደር ብሎክም አይተን ነበረ። ያው ይህንን ቪዲዮ ያላያችሁት ካላችሁ ከዚህ በፊት የሰራሁትን ቪዲዮ አንድ ሁለት ቪዲዮዎች አሉ አይገስ ከፋፊ ስለሆነ የሰሯቸው እዛ ገብታችሁ ማየት ትችላላችሁ። እና ቤሪሽ ኦርደር ብሎክ አለ። ከዛ ቀጣይ ደግሞ ፌር ቫልዩ ጋፕ እናገኛለን። ከፌር ቫልዩ ጋፕ ቀጣይ ሊኩዊዲቲ ቮይድ ይኖራል። ሊኩዊዲቲ ቮይድ ብዙም ኢምፖርታንት አይደለም እውነት ለመናገር እና ዩዥሊም ደግሞ የሚፈጠር ነገር ስላልሆነ ሌትስ ጀስት ስኪፕ ዳት። ከዛ ከሱ ቀጣይ ቤሪሽ ብሬከር ይኖራል። ከቤሪሽ ብሬከር ቀጣይ ቤሪሽ ሚቲጌሽን ብሎክ ይኖራል ማለት ነው። የመጨረሻው ልናገኘው የምንችለው ሚቲጌሽን ብሎክ ነው የሚሆነው ማለት ነው። ከዛ በዚህኛው ደግሞ ስንጀምር ኦልድ ሃይ ኦር ሎ ይኖረናል። ከዛ ሪጀክሽን ብሎክ ይኖረናል። ከዛ ቤሪሽ ኦርደር ብሎክ ይኖረናል። ደን ፌር ቫልዩ ጋፕ፣ ከዛ ሊኩዊዲቲ ቮይድ፣ ከዛ ቤሪሽ ብሬከር፣ ከዛ ቤሪሽ ሚቲጌሽን ብሎክ። ሶ አሁን በኤግዛምፕል እኔ አሁንም እንዳልኩት እነዚህ ነገሮች PDI arrays እና ሪጀክሽን ብሎክ፣ ኦርደር ብሎክ፣ ፌር ቫልዩ ጋፕ ምናምን ያላያችሁ ካላችሁ እዚህኛው ላይ ግራ ሊገባችሁ ስለሚችል ከዚህ በፊት ያለው ቪዲዮዎችን ብታዩ ስትሮንግሊ ሰጀስት አደርጋለሁኝ። ያው በደንብ ከነ ዴፊኒሽኑ ስለተቀመጠ ማለት ነው። ሶ ወደ እንትኑ እንግባ፣ ወደ ኤግዛምፕሉ። እሺ ከሪጀክሽን ብሎክ እንጀምር። ያው ኦልድ ሃይ ኦር ሎ አለ መጀመሪያ ሲጀምር። ከዛም በኋላ የምናገኘው ምንድነው ብለናል? ሪጀክሽን ብሎክን አይደለ? እሱን እናያለን ማለት ነው። እና ስንጀምር ከቤሪሽ ፕሮፋይል ነው የምንጀምረው፣ በቤሪሽ ሙቭመንት ነው የምንጀምረው። እና እዚህ ጋር እስቲ ስናየው እዚህ ጋር ባሉት ነገሮች ባለው ኤግዛምፕል ቪዲዮን ፖዝ አድርጋችሁ ሪጀክሽን ብሎክ ፖቴንሻሊ የትኛው ሊሆን ይችላል ብላችሁ እስቲ እንትን በሉት። ምንድነው አሁን እዚህ ጋር ብዙ ሪጀክሽን ብሎክ ልታዩ ትችላላችሁ፣ ግን the most significant one የሚባለውን እስቲ ማርክ አድርጋችሁት እኔ ከማውራቴ በፊት እንትን በሉት። እስቲ ፖዝ አድርጋችሁታል ብዬ አስባለሁ። ኤኒዌይ እንየውና እቺኛው አይነት ሪጀክሽን ብሎክ የምትባለው ማለት ነው ከሁሉም እዚህ ጋር ካሉት ሞር ሲግኒፊካንት የሆነው ሪጀክሽን ብሎክ ይሄኛው ካንድል ነው። ምንድነው እዚህ ጋር ሲጀመር ይሄኛው ካንድልን ይሄ ቡሊሽ ካንድል ወጣ ወደ ላይ እና በዊክ እዛ ደርሶ ከዛ ተመልሶ እዚች ጋር ክሎዝ አደረገ አይደለ? ከዛስ ይሄኛው ካንድል ቀጠለና እዚች ጋር ኦፕን አደረገ። ከዛ ላይ ደረሰና ምን አደረገ? ታችን ደረሰ። ከዛ መጥቶ እዚሁ ኤሪያ ላይ ዘጋ። አይሄው ኦፕኒንግ የዚህን ክሎዚንግ እና የዚህን ኦፕኒንግ እና ክሎዚንግ ነው እንዴት እኩል እንደሆነ። ከዛስ ቀጣዩ ካንድል ጀመረ፣ ኦፕን አደረገ፣ በዊክ የተወሰነ መጣና ያኔ ሪጀክት አደረገ ማለት ነው። እዚህ ጋር አንድ ኦፖርቹኒቲ ያለ ሎወር ታይም ፍሬም ላይ ገብተን ካየ ነው አንድ ኦፖርቹኒቲ ይኖረናል። ከዛም በኋላ የዚህንም ያው ክሎዚንግ ኦፕኒንጉን ያው አይሄው እንዴት እንትን እንዳለ። ከዛ ግን በዊክ ወደ ላይ ወጥቶ ግን ሪጀክት አደረገ። ከዛ ወደ ታች ወረደ ማለት ነው። ለሞመንት ፕራይስ ድጋሚ እዚህ ጋር ሲመጣ
በኃይለኛው እንደዚህ ድሮፕ አደረገ ማለት ነው። በደንብ ነው ፋንክሽን ያደረገልን ማለት ነው። እና ሪጀክሽን ብሎክ ምንድን ነበረ ያልነው? የሆነ ኤሪያ በቃ ማለፍ የማይቻልበት ፕራይስ ያው ይወጣል ምናምን ያልፈዋል፣ ግን አት ዘ ኤንድ ኦፍ ዘ ዴይ ከሱ በታች ነው የሚዘጋበት ስትሮንግሊ እና አግሬሲቭሊ ሪጀክት የሚያደርግበት ቦታ ነው ሪጀክሽን ብሎክ ያልነው ማለት ነው። እና ዲስ ኢዝ አ ጉድ ኤግዛምፕል ማለት ነው ሪጀክሽን ብሎክ እንደዚህ እንትን ለማለት እና እንዲህ አይነት ነገሮችን ካያችሁ ያው ሪኮግናይዝ ማድረግ ትችላላችሁ ማለት ነው። ቀጣዩ ደግሞ የምናገኘው ኦርደር ብሎክ ነው ማለት ነው። አሁን እዚህም ጋር የሆኑ ብዙ ኦርደር ብሎኮች ሊኖሩ ይችላሉ፣ ግን ደግሞ ሲግኒፊካንት ዋን የሚለውን በራሳችሁ ማርክ ለማድረግ ሞክሩና ከዛም በኋላ እኔ ያደርገዋለኝ። ከዛ ያው ልክ ከሆናችሁ አሪፍ፣ ልክ ካልሆናችሁም ኢትስ ኦኬ። ለምን እንደሆነ ኤክስፕሌን ስለማድረግ ትረዱበታላችሁ ማለት ነው። እሺ እዚህ ጋር ስናየው እቺኛዋ ነች ኦርደር ብሎክ። ኦርደር ብሎክ ምን ነበር ዴፊኒሽኑ እንትን ያልነው? ላስት በቤሪሽ ሲናሪዮ እና ምን ነበር ያልነው? የመጨረሻው ቡሊሽ ካንድል እንደዚህ ኃይለኛ የሆነ ቤሪሽ ሙቭመንት ከመፈጠሩ በፊት ያለ የመጨረሻ ቤሪሽ ካንድል ምንድነው? ቤሪሽ ኦርደር ብሎክ ይባላል ማለት ነው። አያተቺ ቡሊሽ ካንድል ነች፣ ግን ምን ተብላ የምትጠራው? ቤሪሽ ኦርደር ብሎክ። ለምን? ይህን የሚያክል ቤሪሽ ሙቭመንት ኦከር እንዲያደርግ ስላስደረገች ማለት ነው። እና እዚህ ጋር ኢንትረስቲንግ የሆነ ነገር አለ። እችኛዋ ቤሪሽ ኦርደር ብሎክ አለች፣ ግን ደግሞ ዜር አር ታይምስ እንደዚህ በተከታታይ ቡሊሽ ካንድሎች ሲመጡ ሁሉንም ኦርደር ብሎክ ብለን ኮንሲደር የምናደርግባቸው ማለት ነው። አይኖ ለየት ያለ እንትን ነው። ከዚህም በፊት ሰምታችሁ ላታውቁ ትችላላችሁ። እንትን ላይ ኢንተርኔት ላይ በተለያየ ሀገር ሜንተሮች እንትን ላይ ይችላል፣ ግን ኢት ፋንክሽንስ አዝ አን ኦርደር ብሎክ። እንደዚህ በተከታታይ ቡሊሽ ካንድሎች መጥተው ከዛ ኃይለኛ ሙቭመንት ሲፈጠር ሁሉንም ካንድል ማርክ አድርገናቸው ሞመንት ፕራይስ እነሱ ጋር መጥቶ ሪች ሲያደርግ ሾርት ኦፖርቹኒቲ እንጠብቅለታለን ማለት ነው። ስለዚህ ይሄ ለየት ያለ ነገር ነው፣ ግን እናንተም ገብታችሁ ቻርት ላይ ቼክ ማድረግ ትችላላችሁ። ኦርደር ብሎክ ይህንን ይመስላል። ወደ ቀጣዩ እንለፍ። እሺ ቀጣይ ከኦርደር ብሎክ በኋላ ምንድን ነው የምናገኘው? ፌር ቫልዩ ጋፕ፣ ቤሪሽ ፌር ቫልዩ ጋፕ። አሁን ከዚህ ጋር ይሄ በጣም ሞስት ኦብቪየስ የሆነ ነገር ነው። ባታረጉትም አይገስ ስፖት ታደረጉታላችሁ። ያን ያህል ከባድ አይደለም ለማየት። ከዚህ ላይ ቤሪሽ ፌር ቫልዩ ጋፕ የትኛው ነው? እችኛዋ ነች። እቺ በጣም ጽድት ያለች ቤሪሽ ፌር ቫልዩ ጋፕ ነች። እዚህ ጋር ኦርደር ብሎክ አለ። ከዛም በኋላ ይህን ያህል ሙቭመንት ተፈጠረ። ቤሪሽ ፌር ቫልዩ ጋፕ ኦከር እንዲያደርግ አደረገ። ቤሪሽ ፌር ቫልዩ ጋፕ ኦር ሲቢ እንለዋለን ስንጠራው አሳጥረን ማለት ነው። ሲቢ ማለት ሴል ሳይድ ኢምባላንስ ባይ ሳይድ ኢንኤፊሽንሲ ማለት ነው። በሴል ሳይድ በኩል በቃ ኢምባላንስ ተፈጥሯል። ባየሮች ደግሞ ኢንኤፊሽንት ስለሆኑ ሴል ሳይድ ኢምባላንስ ባይ ሳይድ ኢንኤፊሽንሲ እንለዋለን። እና ይሄኛው ሲቢ በደንብ ፋንክሽን አድርጓል ማለት ነው። አየኸው እዚህ ጋር ተፈጠረ። ከዛ ሞመንት ፕራይስ እዚህ ጋር ሪች እንዳደረገ ያው እዚህ ውስጥ ትሬድ አደረገ። ኢቭን ከ0.5 በላይ ራሱ ትሬድ አድርጎ በዊክም ከሱ በላይ አለፈ። ግን አት ኤንድ ኦፍ ዘ ዴይ በቦዲ ነው ክሎዝ ያደረገው እዛ ሲቢ ውስጥ ማለት ነው። እና ዊክ ብዙ ማተር አያደርግም። ዊክ ዱ ዘ ዳሜጅ ቦዲስ ቴል ዘ ስቶሪ ይላል አይሲቲ ማለት ነው። እና እንደዚህ ብሎ እዚህ ውስጥ ዘጋ። አዝሎንጋስ እዚህ እንትን ውስጥ እስከዘጋልን ድረስ ፋንክሽን ያደርግልናል ማለት ነው። ከዛም በኋላ በቀጣዩም ካንድል ኦፕን አደረገ፣ አንዴ ዊክ አደረገ እና ድሮፕ አደረገ ማለት ነው። እዚህ ላይ አሪፍ ኦፖርቹኒቲ ይኖረናል ማለት ነው። ሎወር ታይም ፍሬም ላይ የመሸጥ ኦፖርቹኒቲ። እሺ ቀጣዩ ደግሞ ከፌር ቫልዩ ጋፕ በኋላ የምናገኘው ምንድን ነው? ብሬከር ብሎክ። ምን አይነት ብሬከር ብሎክ? ቤሪሽ ብሬከር ብሎክ። አሁን የተጠቀምኩት ከኦርደር ብሎክ ጀምሮ ተመሳሳይ እንትን የተጠቀምኩት አይገስ ስፖት ለማድረግ ይቀላቸዋል ብዬ አስባለሁኝ። በተለይ የመጀመሪያውን ቪዲዮ አይታችሁት ከሆነ ስለነዚህ ነገር ያወራሁትን እዚህ ጋር ሪኮግናይዝ ለማድረግ አይከብዳችሁም እና እስቲ አሁንም ሪኮግናይዝ አድርጉት። ቤሪሽ ብሬከር ብሎክ ከዚህ ቻርት ኤግዛምፕል ውስጥ የትኛው ነው የሚለውን ማለት ነው፣ ከመግባቴ በፊት እኔ ከማሳየቴ በፊት። እሺ ስለዚህ ቤሪሽ ብሬከር ብሎክ እቺኛዋ ነች። አያት እቺኛዋ ካንድል ምን እንዳደረገች ምን ነበር መጀመሪያ ዴፊኒሽን ያለው? ብሬከር ብሎክ ኢንቨርትድ የሆነ ኦርደር ብሎክ ነው ብለናል አይደለ? እቺኛዋን ኦርደር ብሎክ ያት የተወሰነ ፋንክሽን አድርጋለች፣ ሞክራለች፣ ግን አልቻለችም። እዚህ ጋር ኢንቨርት አድርጋት ይሄኛው ካንድል። ከዛ ሞመንት ፕራይስ እዚህ ጋር ሲነካ ይኸው እቺን ብሬከር ብሎክ ተንተርሶ ድሮፕ አድረጋልን ማለት ነው።
ስለዚህ ይሄኛውም ሲቢ አለ፣ ይሄኛውም ብሬከር ብሎክ አለ። እነሱን ተንተርሶ ድሮፕ አድርገልን በደንብ ነው ፋንክሽን ያደረጉት። የሚገርም የሆነ እንትን ነው ማለት ነው። ብሬከር ብሎክ ነው፣ ቆንጆ ብሬከር ብሎክ። እዚህ ጋር ፕሮባብሊ ኤ ፕላስ ሴታፕም ሊገኝበት ይችላል ማለት ነው፣ ሃየር ታይም ፍሬም ባያስ ከታወቀ እና ብሬከር ብሎክ ይህንን ይመስላል። ወደ መጨረሻው በሴል ሳይድ በኩል ስላለው ስለ ቤሪሽ ሚቲጌሽን ብሎክ እናያለን። አሁን ከዚህ ኤግዛምፕል ደግሞ የትኛው ነው ቤሪሽ ሚቲጌሽን ብሎክ? ላስት ታይም እንዳወራሁት ብሬከር ብሎክ እና ሚቲጌሽን ብሎክ የተወሰነ ተመሳሳይነት አላቸው። እስቲ ይሄኛውን በደንብ ሪኮግናይዝ ለማድረግ ሞክሩ። ከዚህ እንትን ላይ ከዚህ ፕራይስ ሙቭመንት ላይ ላሳያችሁ ነው አሁን። እሺ እችኛዋ ቤሪሽ ሚቲጌሽን ብሎክ ነች። ኦፍኮርስ ብዙ እንትኖች አሉ፣ አሁንም ሚቲጌሽን ብሎኮች አሉ፣ ግን ዲ ሞስት ሲግኒፊካንት ዋን እችኛዋ ነች። ጥርት ያለችው ክሊን የሆነው ሚቲጌሽን ብሎክ ይሄኛው ነው። ምንድነው የተፈጠረው? ፕራይስ ኦልሬዲ ድሮፕ እያደረገ ነው። ብሬከር ብሎክ ይሄኛው መሆን ይችላል። ቢካዝ ይሄኛውን ሃይ ክሊር አድርጎት ከዛ ነው ሺፍት ያደረገው። ከዛ ይሄኛውን ሎ ቴክ አውት አደረገው። ከዛ ይሄን ታፕ አድርጎ ወረደ ማለት ነው። ግን ሚቲጌሽን ብሎክ ደግሞ ለምንድን ነው ያልኩት? ይሄኛውን ሃይ አልወሰደውም። ኦልሬዲ ኮንቲኒዌሽን እንትን ላይ ነው ያለው። ከዛም በኋላ ላይ ነው ድሮፕ አደረገ። እችኛዋን ሎ ብሬክ አደረጋት። ከዛ ሞመንት ፕራይስ እሷን ታፕ ሲያደርግ ሪጀክት ያደርጋል። አየሁ እዚያ ታፕ ሪጀክት አሁንም ማለት ነው። ከዛ ፋይንሊ ያው ብሬክ አደረገው በኋላ አንጠቀምበትም ማለት ነው። ስለዚህ ቤሪሽ ሚቲጌሽን ብሎክ ይህንን ይመስላል። ከብሬከር ብሎክ ጋር ትንሽ ልዩነት አላቸው፣ ግን ቤዚክሊ ደሴም። ስለዚህ ፎከስ አድርጋችሁ እንትን በሉት እና በቤሪሽ በኩል ያለውን ጨርሰናል። አሁን በቡሊሽ ሳይድ ያለውን ደግሞ እኔ ማለት ነው። ይሄ ፒዲአር ሜትሪክስ አይሲቲ ነው እንትን ያደረገው። በኢነር ሰርክል ትሬደር ወይም ደግሞ ማይክል ህድልስተን ይባላል ሜንተራችን። እሱ ነው ክሬኤት ያደረገው። መጀመሪያ ቪዲዮ ላይ ያላወራውን ነበር ስለሱ፣ ግን ያው ስቲል የእሱ ኮንሰፕት ስለሆነ ግዴታ ማውራት አለብኝ ማለት ነው። እና በቡሊሽ ፕሮፋይል እኔ ስለዚህ ሲጀምር ያው ኦልድ ሃይ ኦር ሎ አለ። ዊ ሃቭ ደ ሎ ሂር። ከዛም በኋላ ተናገርኩኝ ኦልሬዲ እዚህ ብቻ። እሺ ሪጀክሽን ብሎክን አይሆፕ ለማየት ሞክራችኋል ብዬ አስባለሁ። እስቲ የትኛው እንደሆነ ይሄኛው ነው ማለት ነው። ሪጀክሽን ብሎክ እዚህ ጋር ተፈጠረ። ፕራይስ ይኸው ከዚህ ኤሪያ ምንም እንትን ማለት አልቻለም። ክሎዝ ያደረጋል። እዚህም ጋር በኃይለኛ ዊክ አደረገና ሪጀክት አደረገ። ደን ክሎዝ አደረገ እዚህ ጋር። ከዛም በኋላ የቀጣዩ ካንድል መጣ፣ ታፕ አደረገው፣ እሱ ወደ ላይ ወጣ። ከዛ ይሄኛው መጣና ዋን ሞር ታይም አንዴ ቴስት አደረገው፣ አልቻለም። አግሬሲቭሊ ወጣ ማለት ነው። ይሄ በጣም ቆንጆ ኤግዛምፕል ነው የሪጀክሽን ብሎክ። ፕሮባብሊ እዚህም ጋር ኤ ፕላስ የሆነ ሴታፕ ይኖራል ብዬ አስባለሁ ሎወር ታይም ፍሬም ላይ። ወደ ቀጣዩ ምግባ። አሁን ላይ ስለሰጧችሁ በሴል ሳይድ በኩል በቤሪሽ በኩል ያለውን ኤግዛምፕል በደንብ ስላያችሁት አሁን ሪኮግናይዝ ለማድረግ አይከብዳችሁም ብዬ አስባለሁ። ኤኒዌይ እስቲ ኦርደር ብሎክ ከዚህ ፕራይስ ሙቭመንት ውስጥ የትኛው እንደሆነ አሁንም በራሳችሁ እንትን ለማድረግ ሞክሩ። አሁንም እንዳልኩት ብዙ እንትን አለው፣ ብዙ ኦርደር ብሎኮች አሉ እዚህ ውስጥ ኖትስ የሚደረግ ግን ቡሊሽ ኦርደር ብሎክ እና ዲ ሞስት ሲግኒፊካንት ዋን የምትሉትን እስቲ ማርክ አድርጉት የራሳችሁን። እኔ ላደርግ ነው ማለት ነው እንትን ያልኩት። እሺ ስለዚህ ችኛዋ ቆንጆ ኦርደር ብሎክ ነች። አሪፍ ሆልድ ያደረገች ኦርደር ብሎክ ነች። ምንድነው እዚህ ጋር የተፈጠረው? ፕራይስ እንትን አደረገ፣ ትልቅ የሆነ ቤሪሽ ካንድል ፈጠረና ሪጀክት አድርጎ ከዛ በቢሲ ወጣ ወደ ላይ፣ በፌር ቫልዩ ጋፕ ወጣ ወደ ላይ እና ከዛ ፕራይስ ወርዶ ይህን እንደነካው አግሬሲቭሊ ወጣ ወደ ላይ። ይኸው እንዴት እንትን እንዳደረገው ፑሽ እንዳደረገው ወደ ላይ። ይሄ በጣም ስትሮንግ የሆነ እንትን ነው፣ ኦርደር ብሎክ ነው። እና ሌሎችም ይኖራሉ፣ ግን ከዚህ ቻርት ውስጥ ይሄኛው ነው ሞር ሲግኒፊካንት የሆነው። ስለዚህ ወደ ቀጣዩ እንሞክር። ከቀጣዩ ከኦርደር ብሎክ ቀጣይ የሚመጣው ምንድን ነው? ፌር ቫልዩ ጋፕ ነው ሁሌም። ስለዚህ ቡሊሽ ፌር ቫልዩ ጋፕ ከዚህ ውስጥ አሁን ደግሞ ይሄም በጣም ኦብቪየስ የሆነ እንትን ነው። ስለዚህ ማርክ ለማድረግ ሞክሩ በራሳችሁ። እኔ ማርክ ያደረኩትን ላሳያችሁ አሁን። እሺ ቡሊሽ ፌር ቫልዩ ጋፕ እችኛዋ ነች፣ ኦር ቢሲ እንለዋለን። በዛኛው ሳይድ በቤሪ ፌር ቫልዩ ጋፕ ሲሆን ምንድነው ያልነው ስሙን? ሲቢ ብለነዋል። በቡሊሽ ሳይድ ደግሞ ሲሆን ቢሲ እንለዋለን። ቢሲ ማለት ባይ ሳይድ ኢምባላንስ፣ ሴል ሳይድ ኢንኤፊሽንሲ ማለት ነው። በባይ ሳይድ በኩል ኃይለኛ ኢምባላንስ አለ፣ በቃ በጣም አግሬሲቭ ነው ነገርየው። ከዛ ሴል ሳይዶቹ ደግሞ ኢንኤፊሽንት ሆነዋል። እንደዚህ አይነት እንትን ይፈጠራል ማለት ነው። ኤኒዌይ ይችኛዋ ቢሲ ካየናት ከተፈጠረች በኋላ ያው ይመጣል ሪጀክት
ይመጣል፣ ሪጀክት ይመጣል። አሁንም ዋን ሞር ታይም እዚህ ድረስ መጥቶ ከዛ በኃይለኛው ሪጀክት አደረገ ማለት ነው። ሶ ዲስ ኢዝ ቬሪ ስትሮንግ ቡሊሽ ፌር ቫሉ ጋፕ እና ፕራይስ እዚህ ጋር በመጣ ቁጥር ሎንግ መግባት እንችላለን ወይ ደግሞ ባይ ማለት እንችላለን ማለት ነው። ከፌር ቫሉ ጋፕ በኋላ የምናገኘው ደግሞ ምንድን ነው? ብሬከር ብሎክ። ብሬከር ብሎክ አሁንም ከዚህ ውስጥ እስቲ ለማየት ሞክሩ። ይሄም ኦብቪየስ ነው ብዬ አስባለሁኝ፣ ግን ያው የኔን ላሳያችሁ። ስለዚህ ብሬከር ብሎክ እቺ ነች፣ አያት። ብሬከር ብሎክ ለምንድነው የተባለችው? ወረደ፣ እነዚህን ሎዎች ክሊን አደረገ ይሄኛው ካንድል፣ ከዛ መልሶ ብሬክ ተደረገ ማለት ነው። ይኸው ከዛችኛ ብሬከር ሆነችልን። ከዛ ፕራይስ መጥቶ ታፕ እንዳደረጋት እንደዚህ ይወጣል ማለት ነው። ከዚህም ባይ መግባት እንችላለን ማለት ነው። ስለዚህ አሁን የመጨረሻው የሆነው እንትን ምንድን ነው? ከብሬከር ብሎክ ቀጣይ የሚመጣው ምንድን ነው? አስታውሱት እስቲ የረሳችሁት ካላችሁት። የመጨረሻው ሚቲጌሽን ብሎክ ነው ማለት ነው። ቡሊሽ ሚቲጌሽን ብሎክ። ይሄም ያው ቅድም የነገርኳችሁ ዲፍረንስ አለ በቤሪሽ ሳይድ ስለ ብሬከር ብሎክ እና ሚቲጌሽን ብሎክ ያላቸውን ዲፍረንስ ነግሬያችኋለሁ። ከሱ ጋር እንትን ብላችሁ እስቲ ዲፍረንሱን ንገሩኝ አሁንም እና ስፖት አድርጉት ሚቲጌሽን ብሎክ የትኛው እንደሆነ። የራሴን ላሳያችሁ አሁን። ስለዚህ ሚቲጌሽን ብሎካችን እቺ ነች ማለት ነው። ለምንድነው እቺ የሆነችው? ይሄኛው ሎ ይሄኛው ኩድ ቢ ብሬከር ብሎክ፣ ምክንያቱም እነዚህን ሎዎች ወሰደና ከዛ ብሬክ ከተደረገ በኋላ ይኸው ታፕ አድርጎ ይሄኛው ካንድል ወጣ። ግን ኦልሬዲ አሁን ኮንቲኒዌሽን ሞድ ላይ ስለሆነን ብሬከር ብሎክ እቺን ማን ብለን እንትንላታለን። እቺን ፕሮባብሊ ልትሆን ትችላለች ኮንቲኒዌሽን እንትን ላይ ስለሆነች። ታፕ አድርጋት ወጣች። ከዛም በኋላ ይሄኛው ተመሰረተ ማለት ነው። ከዛ ፕራይስ እዚህ መጥቶ ታፕ ሲያደርግ ይወጣል፣ እዚህ መጥቶ ታፕ ሲያደርግ ይወጣል። ሪጀክት እስኪያደርግልን ድረስ ወር ደግሞ ኢንቫሊዴት እስኪያደርግልን ነገር ድረስ ይሄኛውን እንትን መጠቀም እንችላለን ማለት ነው። ስለዚህ በቡሊሽም በቤሪሽም ሳይድ ያሉትን ፒዲአርዎች ኦልሞስት ሙሉን አይተናል በኤግዛምፕል ማለት ነው። እና አይ ሆፕ ገብቷችኋል፣ ምንም ጥያቄ የላችሁም ብዬ አስባለሁ። አንዴ ለመድገም ያህል ፕሪሚየም አለ፣ ከዛ ዲስካውንት አለ። ያው ማርኬቱ ፕሪሚየም ላይ ሲገባ ዩዥሊ ሴል የመግባት እንትኖችን ነው የሚፈጥርልን። ዲስካውንት ላይ ሲገባ ደግሞ ባይ አይነት ኦፖርቹኒቲዎችን ነው የሚፈጥርልን ማለት ነው። ስለዚህ በሴል ሳይድ በኩል የምናገኛቸው ኦልድ ሃይ ኦር ሎ እናገኛለን። ከዛ ሪጀክሽን ብሎክ ይከተላል። ከዛ ኦርደር ብሎክ፣ ከዛ ፌር ቫሉ ጋፕ፣ ከዛ ይሄኛው ሊኩዊዲቲ ቮይድ ብዙም ኢምፖርታንት አይደለም፣ ሰውን ዘለው እና ቤሪሽ ብሬከር ይከተላል። ከዛ ቤሪሽ ሚቲጌሽን ብሎክ ይከተላል ማለት ነው። በቡሊሽ ሳይድ ስንመጣ ደግሞ ኦልድ ሃይ ኦር ሎ አለ፣ ከዛ ሪጀክሽን ብሎክ፣ ከዛ ቤሪሽ ኦርደር ብሎክ፣ ከዛ ፌር ቫሉ ጋፕ፣ ከዛ ሊኩዊዲቲ ቮይድ፣ ደን ቤሪሽ ብሬከር፣ ከዛ የመጨረሻው ቤሪሽ ሚቲጌሽን ብሎክ ይሆናል ማለት ነው። ስለዚህ አይ ሆፕ እንትን ብላችሁታል ይህን ቪዲዮ። ይህኛውን ቪዲዮ ከሆነ መጀመሪያ ያያችሁት ከሱ በፊት ያሉትን ቪዲዮዎች እንድታዩ ሰጀስት አድርጋለኝ፣ ተያያዥነት ስላላቸው እነሱን አይታችሁ ወደዚህ እንድትገቡ ሪኮመንድ አድርጋለሁ ማለት ነው። ሶ የዛሬ ቪዲዮችን ይህን ይመስላል። አይ ሆፕ በደንብ ገብቷችኋል። ምንም ጥያቄ የላችሁም ብዬ አስባለሁ። ካላችሁም ደግሞ ኮመንት ላይ ኦር ደግሞ ቲክቶክ ወይ ኢንስታግራም ኦር ቴሌግራማችን ላይ እንትን ማለት ትችላላችሁ። ስለዚህ ቀጣይ ቶፒካችንም የሆነው ደግሞ ምንድነው? ሃየር ታይም ፍሬም ኢንስቲቱሽናል ኦርደር ፍሎ። ኦርደር ፍሎውን ነው ቀጣይ ደግሞ እንትን ምንለው። አሁን ፒአይዎችን አይተናል ኦር ፒዲአርዎችን አይተናል። ፕራይስ ከዛ ቦታ ከደረሰ በኋላ ሪጀክት የሚያደርጉበትን ቦታዎች ቤዚክሊ እንደዛ ብለን እንትን ማለት እንችላለን። እነሱን አይተናል። ቀጣይ ደግሞ ኦርደር ፍሎ እንዴት እንደሚሄድ፣ ከየት ወዴት እንደሚሄድ፣ ለምን እንደሚሄድ የሚለውን ሃየር ታይም ፍሬም ላይ በደንብ የምናይ ይሆናል ማለት ነው። አይ ሆፕ ወዳችሁታል የዛሬውን ቪዲዮ። በቀጣይ ቪዲዮ ስለ እንደዚህኛው ነገር እናወራለን። ሲ ዩ ኔክስት ታይም።